ሁለተኛ ቀን የፕሪሚየር ሊግ ውሎ ዛሬ ቀጥሎ ይውላል። እንግዲህ እንደምታዩት አራት ጨዋታዎች በዛሬ ምሽት ላይ ይካሄዳሉ። እንግዲህ ዛሬ ከሚደረጉት አራት ጨዋታዎች ቼልሲ ከማንቸስተር ሲቲ ጋር በስታንፎርድ ብሪጅ 12 ተኩል ላይ የሚገናኙበት ጨዋታ እጅግ አጓጊ ሆኖ ቀጥሏል። የሚሆነበት ምክንያት በትላንትናው ዕለት መሪው አርሰናል በኢሚሬትስ ስቴዲየም በበርንማውዝ 2-1 መሸነፉን ተከትሎ የእንግሊዝ ፕሪሚየር ሊግ ለታይትል ሬስ የሚደረገው ውድድር አጣብቂኝ ውስጥ ገብቷል ማለት ነው። ስለዚህ ዛሬ ቼልሲ አሸንፎ ለመድፈኞቹ ተስፋ ይሰጣል ወይስ ደግሞ ማንቸስተር ሲቲ አሸንፎ ከአርሰናል ጀርባ ላይ ሆኖ ትንፋሹን ሞቅ እያደረገ ያሰማዋል የሚለው እጅግ አጓጊ ሆኗል። ደረስኩ የሚለው ጋርዲዮላ ለማምለጥ የሚታተረው አርቴታ ዘንድሮ በ2025-26 የእንግሊዝ ፕሪሚየር ሊግ ላይ እጅግ አጓጊ ሆነው ቀጥሏል። መልካም ጨዋታ እንዲሆን ከወዲሁ ተመኘው። ሌሎች መረጃዎችን ይዤ እመለሳለሁ።